የዶናልድ ትራምፕ ፖሊሲ ለውጦች በጣም ብዙ ዩኒቨርሲቲዎችን አፌክት እያደረገ ነው። በጣም ብዙ ቶፕ የሚባሉ ዩኒቨርሲቲዎች ፋንዲንጋቸውን እያጡ ነው። የተወሰኑትን ያክል ለማየት አሁን ሃርቫርድ ዩኒቨርሲቲ ከ$2 ቢሊዮን በላይ ፋንዲንግ አጥቷል። ኮርኔል ዩኒቨርሲቲ ከ$1 ቢሊዮን በላይ ፋንዲንግ አጥቷል። ኖርዝ ዌስተርን ዩኒቨርሲቲ ከ$790 ሚሊዮን በላይ ፋንዲንግ አጥቷል። ኮሎምቢያ ዩኒቨርሲቲ ደግሞ ከ$400 ሚሊዮን በላይ ፋንዲንግ አጥቷል። እነዚህም የተወሰኑ ሳምፕሎች ናቸው እንጂ ሌሎች ዩኒቨርሲቲዎችን ፋንዲንጋቸውን እያጡ ነው። እናም ኢንተርናሽናል ስቱደንቶች ሆነን አፕላይ በምናደርግበት ሰዓት ላይ እነዚህ ዩኒቨርሲቲዎች ላይ የሚመጣው ገንዘብ ለስኮላርሽፕ ከነዚህ ፋንዲንግ በመሆኑ የሚቀጥሉት ዓመታት ላይ ዩኤስ ዩኒቨርሲቲዎች ላይ ፋንዲንግ ለማግኘት ትንሽ አስቸጋሪ እየሆነ ሊመጣ ይችላል። አሁን አልተወሰነም፣ ገና መሬት ላይ የወረደ ነገር የለም። ትሬንዱንም ለማስተዋል አስቸጋሪ ነው የሚሆነው። ስቲል ዩኒቨርሲቲዎች ባላቸው ፖሊሲ ሊቀጥሉ ይችላሉ፣ ኦር ከሌላ ከፕራይቬት ዶነሮች ፋንዲንግ ለማምጣት መሞከር ይችላሉ። ግን አሁን ባለው መረጃ መሰረት ብዙ ፋንዲንግ እያጡ ስለሆነ በሚቀጥሉት ዓመታት ላይ ይሄን ያክል ገንዘብ ለኢንተርናሽናል ስቱደንት ለመስጠት ነፃነት ይኖራቸዋል ለማለት አስቸጋሪ ነው የሚሆነው። አሁን በዚህ ሰዓት 9ኛ፣ 10ኛ፣ 11ኛ ክፍል ላላችሁ ተማሪ ዩኤስንም እንደ አንድ ኦፕሽን ይዛችሁ ሌሎች ሀገራትንም እንደ ኦፕሽን ኮንሲደር ብታደርጉ ሪኮሜንድ ይደረጋል። ምክንያቱም አሁን ዩኤስ በዚህ ፓዝ የሚቀጥል ከሆነ ብዙ ዩኒቨርሲቲዎች ፋንዲንግ እያጡ ነው የሚቀጥሉ። ስቲል የተወሰኑ ልታገኙ ትችላላችሁ። ብዙ ዩኒቨርሲቲዎች አይደሉም ቶታሊ የተወሰደባቸው ፋንዲንግ። ስቲል ብዙ ዩኒቨርሲቲዎች አሉ ፋንዲንግ የሚሰጡ። ግን ትሬንዱ በዚህ የሚቀጥል ከሆነ አካሄዱ ብዙ አሪፍ ስላልሆነ በፋንዲንግ እና ለኢንተርናሽናል ስቱደንቶች በሚሰጥ ስኮላርሽፕ ደረጃ የሌሎች ሀገራት ኦፕሽኖችንም ኮንሲደር እያደረጋችሁ ብትሄዱ በጣም አሪፍ እና እኛም ለዛ ነው ስኮላርሺፕ ፕሮግራማችን ላይ ከዩኤስ ዴስቲኔሽን ውጭ ሌሎች ሀገራት ዴስቲኔሽኖችንም እየጨመርን ያለ። ስኮላርሺፕ ፕሮግራማችን እንደምታውቁት ተማሪዎችን የተወሰኑ ተማሪዎችን ለ1 ዓመት ያክል በኮሌጅ አፕሊኬሽን ይዞ ሰፖርት የሚያደርግ ፕሮግራም ነው እና እዚህ ፕሮግራም ላይ ሞር ዩኤስ ፎከስድ የሆነ ፕሮግራም ነበረ። ግን በአሁኑ ዙር ከዩኤስ በተጨማሪ ሌሎች ሀገራቶች ላይ ዩሮፕ ውስጥ፣ ኤዥያ ውስጥ ያሉ ዴስቲኔሽኖችን አዳርገናል። በብዙ ሀገራት ነው ተማሪዎችን ሰፖርት የምናደርገው። ከዩኤስ በተጨማሪ የዩኤስ ፋንዲንግ ከቶች እና ቪዛም ላይ ያሉት ነቶች ብዙም አጥጋቢ ስላልሆኑ ሌሎች ሀገራቶችንም ኮንሲደር እንዲያደርጉ ተማሪዎች በሌሎች ሀገራትም ሰፖርት እናደርጋቸዋለን። ለስኮላርሺፕ ፕሮግራማችን አፕሊኬሽን ከፍተናል። ሙሉ መረጃ ለማግኘት ቴሌግራማችን ላይ ገብታችሁ ማየት ትችላላችሁ። ሊንኩ ባዮ ላይ ይገኛል።